በሲሆን በእንግሊዝ ፕሪሚየር ሊግ የሚጫወቱ ተጫዋቾች ከፍተኛ ተጽዕኖ በመፍጠር የሚስተካከላቸው አልተገኘም። በዓለም ዋንጫው በድምሩ እስካሁን ከተቆጠሩ ጎሎች መካከል በርካታ ጎሎችን በማስቆጠር ተቀዳሚውን ስፍራ የያዙት የእንግሊዝ ፕሪሚየር ሊግ ተጫዋቾች ሲሆኑ በሁለተኛ ደረጃ ከተቀመጠው ስፔን ላሊጋ በእጥፍ የሚበልጥ ቁጥር አስመዝግበዋል። የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ፣ የአርሰናሉ ካይ ሃቨርትዝ፣ የክሪስታል ፓላሱ ኢስማኤል አሳርን ጨምሮ የተለያዩ በፕሪሚየር ሊጉ የሚጫወቱ ተጫዋቾች እስካሁን በድምሩ 67 ያህል ጎሎችን ማስቆጠርም ችለዋል። እስካሁን በዓለም ዋንጫው በተደረጉ ጨዋታዎች 9 የሚደርሱ ተጫዋቾች 3 እና ከዚያ በላይ ለግብ የሚሆኑ ኳሶችን አመቻችተው ማቀበል ሲችሉ ከነዚህም ውስጥ 5ቱ የእንግሊዝ ፕሪሚየር ሊግ ተጫዋቾች ናቸው። በዓለም ዋንጫው ግብ ጠባቂዎች መረባቸውን ሲያስደፍሩ በመውጣት ረገድም የፕሪሚየር ሊግ ግብ ጠባቂዎች ቀዳሚውን ቦታ ይዘዋል።